ለዘመናት የሃይማኖት ጉልበቱ ምኑ ነው ብለህ ብትጠይቀኝ አንተን ማስፈራራት፣ ፍርሃትን በመፍጠር ሃይማኖት ለዘመናት ጉልበተኛ ሆኖ ኖሯል። ያው የሃይማኖት አቅሙ ሁሌም ቢሆን አንተን ማስፈራራት፣ ፍርሃትን በመፍጠር ነገሮችን እንዲህና እንደዛ አላደረግክም፣ ጉድህ ፈላ፣ ጉድህ ፈላ፣ ጉድህ ፈላ፣ እንዲህ አላሟላህም፣ እንዲህ አላደረግክም፣ እንዲህ ጥምዝምዝ ነው እንግዲህ ሃይማኖት ታውቃላችሁ። የክርስቶስ ወንጌል ግን ተስፋን በመስጠት ነው የሚጀምረው። የክርስቶስ ወንጌል ግን ደስታን በመስጠት ለሰዎች ተስፋ በማሳየት ለሰዎች እድል እንዳለ በማሳየት ሰዎችን አይዞ በማለት ነው የሚጀምረው። ደካማ የሆናችሁ ትበረታላችሁ ብሎ ነው የሚጀምረው። የክርስቶስ ትምህርት የሐዋርያቱ ትምህርት ተስፋ የተሞላ ነው። ኃጢአተኛው በደል ይሰረይልሃል፣ በእግዚአብሔር ፊት እድል አለ ብሎ ነው የሚጀምረው። የሃይማኖቱ ዓለም ግን መልኩ ይሄ አይደለም። ሃይማኖት ለዘመናት አንተን በማስፈራራት ያንተ ፍርሃት ላይ ቦታ አግኝቶ ነው አቅም አግኝቶ የሚኖረው። ለዘመናት የሃይማኖት ጉልበቱ ምኑ ነው ብለህ ብትጠይቀኝ አንተን ማስፈራራት፣ ፍርሃትን በመፍጠር ሃይማኖት ለዘመናት ጉልበተኛ ሆኖ ኖሯል። የሃይማኖት አቅም ያንተ የፍርሃት ልክ ነው። ዛሬ ግን ሁላችሁንም አንድ ነገር እጋብዛችኋለሁ። ወደ ኢየሱስ ትምህርት፣ ወደ ኢየሱስ ትምህርት፣ ወደ ሐዋርያቱ ትምህርት ተስፋ ወደ ተሞላው የምስራች ወደ ሆነው ከሰማዩ ሰማያት እግዚአብሔር ለሰው ልጆች እድልን ሊሰጥ የላከው ትምህርት የኢየሱስ ትምህርት ወንጌል የምስራች ወደ ሆነው ሐዋርያት ወደ ሰበኩት ኢየሱስ ወደ አስተማረው ተስፋ በተሞላው እድል በተሞላው ወደዛ ትምህርት እንድትመለሱ፣ ወደዛ ትምህርት እንድትመጡ፣ ተስፋን ወደሚሰጠው ወደ ኢየሱስ ትምህርት እንድትመጡ እጋብዛችኋለሁ። ከሃይማኖት ማስፈራራት፣ ከሃይማኖት ጉድፈላ ትምህርት ነፃ ወጥተህ እግዚአብሔር እድል ሊሰጥህ ተዘጋጅቷል። እግዚአብሔር አቅም ሊሰጥህ፣ እግዚአብሔር አይዞ ሊልህ፣ እግዚአብሔር ሁሌ በክርስቶስ በኩል ለሰው ልጆች ተስፋን ብቻ ነው የሚሰጠው። እድል እንዳለ፣ ከኃጢአት መንጻት እንዳለ፣ ከመከራ መውጣት እንዳለ፣ ደስተኛ እንደሆነ እንድትኖር የእግዚአብሔር ፈቃድ ነው። ወንጌል የምስራች ነው። በክርስቶስ ኢየሱስ በማመን የእግዚአብሔር ልጅነትን መውረስ ነው። ሃይማኖት ግን ይሄን አይነግርህም። ሁሌም በክርስቶስ ትምህርት ላይ ሲዋሽ ይኖራል። የሐዋርያቱን ትምህርት ሲያጣምም ይኖራል። ምክንያቱም ካላስፈራራቅ አቅም ስለማይኖር፣ ካላስፈራራቅ ብርታት ስለማያገኝ፣ የሃይማኖቱ ዓለም በማታለል የተሞላ የክርስቶስ ትምህርት ላይ በማታለል የክርስቶስ ትምህርትን በማታለል የክርስቶስ ትምህርትን በማሳደድ በማዛነፍ የተመሰረተ አታላይነት ነው ሃይማኖት ማለት። የክርስቶስ ትምህርት ግን እንዲህ ይላል፣ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ተስፋ የተሞላ ነው። እድልን የተሞላ ነው። ድጋሚ እድሎች የተሞሉት ተስፋ ወንጌል ይባላል። ደካማውን ትበረታለህ ማለት ወንጌል ይባላል። እግዚአብሔር እድል ይሰጥሃል ብሎ ማስተማር ይህ ወንጌል ይባላል። እግዚአብሔር ይቅር ይልሃል፣ እግዚአብሔር ይወድሃል ብሎ ማስተማር ወንጌል ይባላል። የሃይማኖቱ ዓለም ግን ይሄን አይነግርህም። አንተን ካላስፈራራ ሰርቫይቭ ማድረግ አይችልም። አንቺን ካላስፈራራ ሰርቫይቭ ማድረግ አይችልም። በማስፈራራት እንዲና እንዲህ ካልተጠመዛዘዝክ ጉድህ ፈላ በሚል ነገር የተሞላ ነው። ይህ ደግሞ ወንጌል አይደለም። ወንጌል በተስፋ የተሞላ ነው። እግዚአብሔር በእድል የተሞላ አምላክ ነው። ወደ ወንጌል እንድትመጡ፣ ወደ ክርስቶስ ወንጌል እንድትመጡ፣ ወደ ተስፋው እግዚአብሔር ወደ ላከው የምስራች ድምፅ እንድትመጡ እጋብዛችኋለሁ። ከሃይማኖት አታላይነት ራሳችሁን ጠብቁ። ኢየሱስ ያድናል።